ግብጽ ከኢትዮጵያ ጋር ችግር የለባትም፣ የምትፈልገው ሕጋዊ አስገዳጅ ስምምነት ላይ መድረስ ነው ሲሉ ፕሬዝዳንት አልሲሲ ተናገሩ። ግብጽ ታላቁን የኢትዮጵያ ህዳሴ ግድብ በተመለከተ ከኢትዮጵያ ጋር ሕጋዊ አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ ምንም አይነት ችግር እንደሌለባት ፕሬዝዳንት አብዱል ፈታህ አልሲሲ ተናገሩ። ፕሬዝዳንቱ ይህን የተናገሩት ግብጽ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ ትብብር መድረክ ሚኒስትሮች ጉባኤ ላይ በመሳተፍ ካይሮ ከሚገኙ ከአፍሪካ ልዑካን ቡድን ጋር ባደረጉት ውይይት ነው። ግብጽ ከኢትዮጵያ ጋር ችግር የለባትም ያሉት አልሲስ ነገር ግን ብቸኛ ፍላጎቷ በአባይ ወንዝ ላይ ያላት መብት እንዳይነካ ማድረግ ነው። ለዚህም ህጋዊና አስገዳጅ ስምምነት እንዲደረስ ነው በማለት ኢትዮጵያ ገንብታ ስራ ባስጀመረችው የህዳሴ ግድብ ላይ የአገራቸውን አቋም በአጽንኦት ሰጥተው ተናግረዋል። ከጥቂት ሳምንታት በፊት የግብፅ የውጭ ጉዳይ ሚኒስተር ባድር አብድልቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው ሀገራቸው ተጨማሪ ውይይት እንደምትፈልግና መብቷን በዓለም አቀፍ ሕግ መሠረት እንደምታስከብር ለቢቢሲ ተናግረው ነበር። የግድቡ ግንባታ በተካሄደው 14 ዓመታት ውስጥ በኢትዮጵያና በግብፅ እንዲሁም በሱዳን መካከል በተደጋጋሚ ሲቋረጥና ሲቀጥል የቆየ ድርድር በተለያዩ ሀገራትና ተቋማት አሸማጋይነት ሲካሄድ መቆየቱ ይታወሳል። ከእነዚህ ጊዜያት ሁሉ አሁን ፕሬዝዳንት አልሲሲ ያነሱት የግድቡን ውሃ ሞላልና ዘላቂ አስተዳደርን በተመለከተ ሕጋዊና አስገዳጅ ስምምነት ኢትዮጵያ እንድትፈርም በተደጋጋሚ ከግብፅ የቀረበው ጥያቄ ተቀባይነት ባለማግኘቱ ስምምነት ላይ አለመድረሳቸው ምክንያት ሆኖ ቆይቷል። ግብፅ የምትጠይቀው ታሪካዊ የአባይ ውሃ ድርሻዋን በተመለከተ ኢትዮጵያ ባልተካተተችበትና ምንም ድርሻ ባልነበራት ኢፍትሐዊ ባለችው የቀኝ ግዛት ዘመን ስምምነት እንደማትገዛ በመግለጽ ውድቅ አድርገዋለች። ግብፅ በአውሮፓውያኑ በ1959 የተፈረመውና አብዛኛውን የወንዝ ውሃ ድርሻ የሚሰጣትን የቀኝ ግዛት ስምምነት በመጥቀስ ወንዙን ሙሉ በሙሉ በበላይነት ለብቻው የመጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ያላትን ድርሻ ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደርስ ታላቁ የህዳሴ ግድብም የግብፅን የውሃ ደህንነት አደጋ ላይ የሚጥል አይደለም ስትል በተደጋጋሚ ገልጻለች። በተጨማሪ ከቅርብ ጊዜያት ወዲህ በኢትዮጵያ መንግስት የመገናኛ ብዙሃን ከሚቀርቡ ዘገቦችና ውይይቶች ላይ በተለያዩ የአገሪቷ ክፍሎች የሚንቀሳቀሱ ታጣቂ ቡድኖችን ትጥቅና ድጋፍ ከግብፅ እንደሚያገኙ የሚገልጹ ክሶች በተደጋጋሚ ይደመጣሉ። ፕሬዚዳንት አልሲስ በተጨማሪ ሀገራቸው ከኢትዮጵያ ጋር ልዩነት ቢኖራቸውም አለመግባባቶችን በውይይትና በፖለቲካዊ መፍትሄ መፍታት አለባቸው የሚል አቋም እንዳላቸው ተናግሯል። ግብፅ የውሃ ደህንነቴና ብሔራዊ ጥቅሜ ላይ አደጋን ደቅኗል ባለችው የኢትዮጵያ ታላቁ ህዳሴ ግድብ ላይ ከኢትዮጵያ ጋር ስምምነት ላይ በመድረስ ፍላጎቷን የሚያስጠብቅ ህጋዊና ኢትዮጵያን ግዴታ ውስጥ የሚያስገባ እንዲሆን ትፈልጋለች። ኢትዮጵያ ግን እንዲህ ያለው ስምምነት ሉዓላዊነቷንና ጥቅሟን አሳልፎ የሚሰጥ መሆኑን በመጥቀስ በተደጋጋሚ ውድቅ ስታደርገው ቆይታለች። ፕሬዚዳንት አልሲስ የህዳሴ ግድብ ጉዳይን ከዚህ ቀድሞ በአፍሪካ ህብረት፣ የተባበሩት መንግስታት፣ አረብ ሊግ፣ የአውሮፓ ህብረት፣ አሜሪካና ሌሎች ሀገራት ዘንድ በመውሰድ ኢትዮጵያ ላይ ግፊት ለማሳደር ሲሞክሩ ቆይተዋል። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው ሲል ሳልሳይ ወያነ ትግራይ ተናግሯል። ሳልሳይ ወያነ ትግራይ ፓርቲ በትግራይ በጠመንጃ የሚመራ ፖለቲካ ኃይል ስልጣን ላይ ተቀምጧል ሲል ክስ አሰማ። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው ያለው ፓርቲው በእንደስላሴ ሽረ የተፈናቃዮች ማቆያ ማዕከል የሆነውን በማስረጃ አቅርቧል። በማቆያው ማዕከል የነበሩ የስድስት ልጆች አባት ተፈናቃይ በህወሓት የፓርቲ ወርሃዊ ክፍያ እንዲከፍሉ ይጠየቃል ይላል ፓርቲው። አባትየው እኔ ፓርቲ አባል አይደለሁም፣ ብሆንም በዚህ ወቅት የመክፈል አቅም የለኝም በማለት እንደመለሱ ገልጿል። የፓርቲ አባል አይደለሁም፣ ወርሃዊ መዋጮ አልከፍልም ያሉት አባት ህወሓት አባላት በፕላስቲክ በተሰራ ቤታቸው ፈርሶ በመጠለያ ማዕከሉ እንዲባረሩ መደረጋቸው ፓርቲው አሳውቋል። ፓርቲው በትግራይ ህዝብ ጫንቃ በጠመንጃ የሚያዝ የፖለቲካ ኃይል ተጭኗል ቢልም ተፈናቃዮች ወደ ቀያቸው ሳይመለሱ የክልል ግዛታዊ አንድነት ሳይረጋገጥ ምርጫ የመካሄድ የለበትም ሲል አሳስቧል። ፑቲን ምዕራባውያን ሩሲያን በአክብሮት ከያዙ ጦርነት እንደማይኖር ቃል ገቡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ሩሲያን በአክብሮት ከያዙ በዩክሬን ላይ ጦርነት እንደማይኖር ቃል ገቡ። ፕሬዝዳንቱ ሞስኮ የአውሮፓ ሀገራት ላይ ጥቃት ለመሰንዘር እያቀደች ነው መባሉን ትርጉም አልባ ሲሉ ውድቅ አድርገውታል። ፑቲን ይህን ያሉት የ4 ሰዓት ተኩል ገደማ ርዝመት ባለው በቴሌቪዥን በተላለፈ ዝግጅት ላይ ከጋዜጠኞችና ከህብረተሰቡ ለቀረበላቸው ጥያቄ ምላሽ በሰጡበት ወቅት ነው። ከሩሲያ ሚዲያና ከህዝቡ የቀረበላቸውን ጥያቄዎች ፑቲን
የሚፈትኑ ባይሆኑም በውጭ ሚዲያዎች የአሜሪካ ኤንቢሲ እና ቢቢሲ ጥያቄያቸውን እንዲያቀርቡም ተፈቅዶላቸው ነበር። በፕሮግራሙ ላይ የቢቢሲው ስቲቭ ሮሰንበርግ ሩሲያ ዩክሬን ላይ ሙሉ ወረራ በፈጸመችበት ወቅት ፑቲን የተጠቀሙትን ቃል በመጠቀም ልዩ ወታደራዊ ኦፕሬሽን ይኖር እንደሆነ ጠይቋቸውም ነበር። ካከበራችሁን ልክ እኛ ሁልጊዜ እናንተን ለማክበር እንደምንሞክረው ሁሉ እናንተንም ፍላጎታችንን ካከበራችሁልን ሌላ ኦፕሬሽን አይኖርም ሲል ምላሽ ሰጥተዋል። በዚህ ወር መጀመሪያ ላይ ፑቲን ሩሲያ ከአውሮፓ ጋር ጦርነት ለመግጠም እያቀደች እንዳልሆነ፣ ነገር ግን አውሮፓውያንን ከፈለጉ ዝግጁ እንደሆነች ተናግረው ነበር። የኤንቢሲው ሳይሞንስ ፑቲን የትራምፕን የሰላም እቅድ ካልተቀበሉ ለዩክሬንና ለሩሲያውያን ሞት ኃላፊነት ይወስዱ እንደሆነ ለቀረበላቸው ጥያቄ ሲመልሱም የትራምፕን የሰላም ጥረት አድንቀው ስምምነቱን እንዳይሳካ ያደረገችው ሩሲያ ሳትሆን ምዕራባውያን ናቸው ብለዋል። ኳሱ በምዕራባውያን እጅ ነው ያሉት ፑቲን በዋናነት የኬቭ አስተዳደር መሪዎች እና አውሮፓ ደጋፊዎቻቸው ለዚህም ተጠያቂ አድርገዋል። ሆኖም ፕሮግራሙ ከተላለፈ ከአንድ ሰዓት በኋላ የዩክሬን ባለሥልጣናት ሩሲያ በዩክሬን ደቡባዊ ኦዴሳ ክልል በፈጸመችው ጥቃት 7 ሰዎች ሲገደሉ ሌሎች 15 ሰዎች ደግሞ መቁሰላቸውን ተገልጿል። በቀጥታ በተላለፈው ፕሮግራም ላይ ከህብረተሰቡ ጥራት የጎደለው የቧንቧ ውሃ አቅርቦት፣ የሞባይል ኢንተርኔት መቆራረጥን ጨምሮ በርካታ ጥያቄዎች ቀርበዋል። ለኢንተርኔት መቆራረጥ ባለሥልጣናቱ የዩክሬንን የድሮን ጥቃት ምክንያት አድርገዋል። የአገሪቱ የኢኮኖሚና የውጭ ፖሊሲን በተመለከተ ፑቲን ለቀረበላቸው ጥያቄም ማብራሪያ ሰጥተዋል። አሜሪካ ወታደሮችን ለማሰባሰብ ተግዳሮት በገጠማት ወቅት ማርክ ሩቢ ኢትዮጵያ በጋዛ ለታቀደው ሰላም አስከባሪ ኃይል ወታደሮችን እንድታዋጣ ጥያቄ ማቅረባቸው ተዘገበ። የአሜሪካ የውጭ ጉዳይ ሚኒስቴር ማርክ ሩቢ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በጋዛ ለታቀደው ዓለም አቀፍ የጸጥታ ኃይል ወታደሮቿ እንድታዋጣ እንዲያሳስቡት መጠየቃቸው ዘ ታይምስ ኦፍ እስራኤል የምዕራባውያን ዲፕሎማሲ ምንጮችን ጠቅሶ ዘግቧል። ዋሽንግተን በፕሬዝዳንት ዶናልድ ትራምፕ የ20 ነጥብ የጋዛ ዕቅድ ስር የተመለከተው ዓለም አቀፍ ኃይል ለማዋቀር በሚደረገው ጥረት ጥያቄው በዚህ ሳምንት መጀመሪያ ላይ የቀረበ መሆኑ ተገልጿል። እቅዱ በጦርነት ምክንያት ክፉኛ በፈራረሰው የፍልስጤም ግዛት ውስጥ መልሶ ግንባታና ኢኮኖሚ ማገገም ላይ ትኩረት ለሚያደርገው የሽግግር ወቅት ክትትል የሚሰጥ የዓለም አቀፍ የጸጥታ ኃይል እንዲኖር ይጠይቃል። ግዛቱ ላለፉት 2 ዓመታት በላይ በዘለቀው ጦርነት ምክንያት ከፍተኛ ውድመት ደርሷል። ብዙ ሀገራት በዓለም አቀፍ ኃይሉ ውስጥ ተሳትፎ ማድረግን በጥንቃቄ እየተመለከቱ መሆኑን፣ አሜሪካም ለጸጥታ ኃይሉ ድጋፍ ለማግኘት ተግዳሮት እንደሚገጥማት መደረጉን ዘገባው ተመላክቷል። በተለይም የተልዕኮ ዓላማ በጋዛ የሚንቀሳቀሰውን ሐማስን ትጥቅ ማስፈታት መሆኑን ሀገራቱ ለመሳተፍ እንዲሰጉ አድርጓቸዋል ተብሏል። ይህ ስጋት በእቅድ ደረጃ ላይ የሚገኝ የጸጥታ ኃይል አባላትን የማሟላት ጥረት እንዳወሳሰበውም ተመላክቷል። የቀረበው ጥያቄን በተመለከተ በኢትዮጵያ መንግስት በኩል ሆነ በአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት እስካሁን ይፋዊ መግለጫ የለም። በቅርቡ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢ ከጠቅላይ ሚኒስትር ዶክተር አብይ ጋር ባደረጉት ውይይት ባልተለመደ ሁኔታ ስለ ኢትዮጵያ ውስጥ ጉዳዮች አለመነሳታቸው የአሜሪካ የውጭ ጉዳይ መስሪያ ቤት መግለጫው ጠቅሶ አዲስ ስታንዳርድ መዘገቡ ይታወሳል። እንደ አሜሪካ የውጭ ጉዳይ መስሪያ ቤት ገለጻ ከሆነ ውይይቱ ያተኮረው ዩናይትድ ስቴትስ እና ኢትዮጵያ ለቀጠናዊ መረጋጋትና የአፍሪካ ቀንድን ለሰላም መሰረት ለመጣል ባላቸው የጋራ ቁርጠኝነት ላይ ብቻ ነበር።